በወረዳችን አዳዲስ የግብርና ኢኒሼቲቮች በአርሶ አደር ደረጃ ምን ያህል ተግባራዊ እየተደረጉ ነው የሚለውን እንዲሁም አሁን ላይ ምን ያህል ደረጃ ሲገኛሉ የሚለውን ለማረጋገጥ የሚረዳ መረጃ አካፍላችሁ። እንግዲህ ከአዳዲስ የግብርና ኢኒሼቲቮች መካከል አንዱ ኮረሪማ ነው። ኮረሪማን ከዚህ ቀደም እንግዲህ በወረዳችን ምንም አይነት ትኩረት ያልተሰጠው የነበረ፣ አሁን ላይ ግን አርሶ አደራችን በዚህ ደረጃ በጣም ውጤታማ በሆነ ሁኔታ በጓሮ በስፋት እያለማው እንደሚገኝ እንግዲህ ያየንበት ነው። ከፍተኛ የኢኮኖሚ አዋጭነት ያለው ይህ ተክል በአንድ አርሶ አደር ደረጃ እንግዲህ ከ30 በላይ እንዳለውና ከአየር ንብረቱም ጭምር ተስማሚ ሆኖ እየተተገበረ እንዳለ እንግዲህ ከዚህ ምስል ለማመላከት ነው።